ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? አሁን የምንገኘው የሞጣ ቅዱስ ጊዮርጊስ የችጋ ጠበል ጋር ነው የምንገኘው። ይሄ ጠበል በጣም ጥንታዊ የሆነ በፈዋሽነቱ የተመሰከረለት ጠበል ነው። ከጥቂት ጊዜያት በፊት ይህ አካባቢ ሙሉ በሙሉ ጫካ የነበረ ሲሆን በየአመቱ ክረምት ሲሆን የምታዩት ይሄ የችጋ ወንዝ ነው። አሁን ውሃ የሌለው ነው የሚመስል። ክረምት ላይ በጣም ከባድ የሆነ ሙላት አለው ወንዙ ሲሞላ። እንግዲህ ይሄንን የጠበሉን ስር በጣም ስለሚያገኘው የነበሩ ዛፎችን በሙሉ ወስዷቸዋል ማለት ነው። ሌላው ቀርቶ በሰበካ ጉባኤውና በህዝበ ክርስቲያኑ ተባባሪነት ተሰርቶ የነበረው መከለያ በግንባታ ተሰርቶ የነበረው የምታዩት እንኳን አጥር ባለፈው አመት በ2016 ክረምት የፍልሰት አካባቢ ነው ተንዶ እንደዚህ ሆኖ የተቀመጠ ማለት ነው። እንግዲህ እንደ እግዚአብሔር ፈቃድ ሆኖ ይሄኛው ዛፍ ስላለ ጨርሶ ይዞት አልሄደም። ነገር ግን ከጥቅም ውጭ በመሆኑ ዛሬ ላይ እንደዚህ እንደምታዩት በሽት ተጋርዶ ነው የሚገኘው። ይሄ የሆነበት ምክንያት ደግሞ እንግዲህ ለልማት ለምናምን በሚል ከላይ የምትመለከቱት ሸንኮራ አገዳና ሌሎች የልማት ስራዎችን እንሰራለን በሚል ካናቱ ላይ ስለተነካካ በዛ ጎርፍ ገብቶ ናዳ እንዲፈጠር አድርጎ ነው ከላይ ወርዶ ነው። እንግዲህ ጠበሉን እንዴት እንዳላገኘው እውነት ለመናገር የሰማይቱ የቅዱስ ጊዮርጊስ ተአምር ነው እንጂ እንደዚህ ሆኖ የመጣ ናዳ ጠበሉን ሳያገኘው መቅረቱ የሚደንቅ ነውና እንግዲህ ሁላችንም እየመጣን ከጠበሉ እንድንጠመቅ እንድንፈወስ በርካታ ህሙማን ከህመማቸው ተፈውሰዋል። እላይ ደግሞ የቅዱስ ገብርኤል ጠበል አለ። የአቡነ ሀራ ጠበልም አለ። አቡነ ሀራ እንደምታውቁት በሰማይቱ በቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ስር የሚተዳደር ሆኖ ከላይ ከዚህ ከጠበሉ በላይ ቤተክርስቲያን ተሰርቶለት ነው የሚገኘው ማለት ነው። እንግዲህ እዚህ ውስጥ የአቡነ ሀራ ጠበል አለ፣ የቅዱስ ጊዮርጊስ አለ፣ የቅዱስ ገብርኤልና የመድኃኔዓለም ጠበል አለ። ወዲያ ደግሞ በመምጫችን በኩል የኪዳነ ምህረት ጠበል አለ። የአቡነ ገብረ መንፈስ ቅዱስም ነበረ። እኔ ድሮ ማስታውሳት ግን እዚች ጋር ናዳው አርፎበታል እንጂ የቅዱስ ሚካኤልም ጠበል ነበረች። ይሄ የምታዩት እንግዲህ እንደነገርኳችሁ ጫካ የነበረ ነው። እኛ በልጅነታችን እየመጣን እዚህ ስንጠመቅ ጫካ ነበር። በጣም በፍርሃት ነበር የምንገባበት ማለት ነውና ዛሬ ላይ እንግዲህ ከባድ ነው። ያው እኛም ምእመናን ተገቢውን ጥንቃቄ ስላላደረግንለት ተገቢውን ቦታ አልሰጠነውም፣ ተገቢውን ክብር አልሰጠነውም። በዚህ ምክንያት አሁን አለበት ደረጃ ላይ ደርሷል ማለት ነው። ይሄ የምትመለከቱት የችጋ ወንዝ ነው። ችጋ ወንዝ መነሻው ከሞጣ ከተማ ነው። መድረሻው ግን እታች ወርዶ አብያ ጋር ነው የሚገናኝ። አብያ የሚባል ታላቅ ወንዝ አለ። አብያ ደግሞ ከአባይ ጋር ይገናኛል። አባይ እንግዲህ ወደ ግብጽ ይወጣል ማለት ነው። እና የተወደዳችሁ ተከታታዮች ይሄንን ጥንታዊ ጠበል እንድንጠመቅበት እንድንጠቀምበት መልእክት ለማስተላለፍ ነው የፈለኩኝ። እነዚህ የምታዩቸው ሰማይ ጠቀስ የተፈጥሮ ዛፎች የሚገኙት እዚህ ጠበል ውስጥ ነው። ብዙዎቹ ከእርጅና የተነሳ እየወደቁ ያሉበት ሁኔታ አለ። እዚህ ስር የምትመለከቱት አንድ ዛፍ ባህር ዛፍ ይመስለኛል ወድቆ በጣም በርካታ ዘመኑ ነው። ለማንሳትም በጣም ከባድ ነው፣ ግዙፍ ስለሆነ ማለት ነው። የነገርኳችሁ የአቡነ ሀራ ጠበል ማለት እዚህ ውስጥ ነው የሚገኘው። የቅዱስ ገብርኤልም ጠበል እዚህ ውስጥ ነው የሚገኝ። በጣም በጣም ፈዋሽ ጠበል ነው። ሰው ሩቅ አገር ይሄዳል። እውነት ለመናገር እኔ አንዳንዴ ይገርመኛል። ምንድነው ከቅርብ ያለ ጠበል ነው የልጥ መንከሪያ ይሆናል እንደሚባለው አይነት ሆኖብን ነው እንጂ እነዚህ ጠበሎች ብንጠቀምባቸው
ብዙ ፈውስና ምሕረት በጎነት ልናገኝባቸው የምንችላቸው ናቸው። ከዚህ ወደ ታች እንግዲህ በዚህ ታች የቅድስት አርሴማ ቤተክርስቲያንና ጠበል አለ። አሁን በቅርብ ነው የተጀመረው የተመሰረተው። ኦልሞስት 10 ምናምን አመት ሆኖታል። በእርግጥ ይሄን ቢሆን ይሄን ነው የሚመስለው። የተወደዳችሁ የሞጣና አካባቢው ማህበረሰቦች እዚህ ጠበል እየመጣችሁ ተጠቃሚ እንድትሆኑ በሰማዕቱ በቅዱስ ጊዮርጊስ ስም ጥሪ እናስተላልፋለን። ይሄው ነው እንግዲህ ያለው ሁኔታ። እኛ ራሳችን ካልተጠቀምንበት ማንም ሊጠቀምበት አይችልም። ይሄ እንግዲህ ድሮ አባ ጅራፉ የሚባሉ አባት እንደሚያጠምቁበት ነው ሲነገር የምንሰማ። እኔ በግሌ ያልደረስኩባቸውም አባ ጅራፉ መንፈስ የሚያስቸግራቸውን ሰዎች ጅራፍ ይዘው በጅራፍ እየገረፉ ያጠምቁበት እንደነበረ ነው የሚነግሩን እንግዲህ አባቶቻችንና በጊዜው የነበሩ ታላላቅ ወንድሞችና እህቶች ማለት ነው። ይኸው በባለፈው አመት የወደቀው አንዱ ባህር ዛፍ ይሄ ነው። በናዳው ጊዜ ዛማዶ ጫፉ ይታያል። በእርግጥ ከዚህ ነው መነሻው እዚህ ጋር ነውና ትክ እንኳን መተካት አልቻልንም እኛ በእውነት በፊት ወጣቱን እያስተባበሩ አባቶች እዚህ አትክልት እንዲተከል ያደርጉ ነበረ፣ ተተኪ ችግኞች እንዲበቅሉ ማለት ነው። ዛሬ ላይ ግን እሱ የለምና የምታዩት እንግዲህ ሳስቶ ነው ደኑ የሚታየው። ትልቅ ትኩረት የሚሻ ነው። እወዳችኋለሁ በጣም። ጠበሉ ጠበላችን ነው፣ ፈውስ የምናገኝበት ቦታ ነው። እየመጣችሁ እንድትጎበኙት እንድታዩት እናሳስባለን። ስለተከታተላችሁ በጣም እናመሰግናለን። ይህንን ቪዲዮ ከወደዳችሁት ለጓደኞቻችሁ ሼር አድርጉ፣ ኮፒ ሊንክ በማድረግ አራቡት፣ ለሌሎች እንዲደርስ ማለት ነው። ከሌላ አይደለም፣ ሌሎች እንዲያዩት እንዲጠቀሙበት ለማድረግ ነው። ሼር ኮፒ ሊንክ ማድረጋችሁን አትርሱ። እጅግ በጣም እናመሰግናለን። መልካም ጊዜ ተመኘን።